በ26 ጻድቁ አባታችን አቡነ ሀብተ ማርያም ይውላሉ። የአባታቸው ስም ፍሬ ብሩክ ነው። የእናታቸው ስምም ዮስትና ነው። ፍሬ ብሩክም በዘመድ የከበረና ሀብታምም ነበረ። በሕጋዊ ጋብቻም ድንግል ዮስትናን አገባ። ይህችም በበጎ ሥራ ያጌጠች እርሷ ናት። በሐሳቧም በዓለም መኖር ምን ይረብሻል የሚል መጣባት። ፈጥናም ወደ ምድረ በዳ በረሃ ወረደች። ከዋሻ ገብታም ቆመች። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን የተወ ወይም ሚስትን ወይም ልጆችን ወይም ርስትን እንዲሁ የተወ 200 እጥፍ ዋጋ ያገኛል ያለውን የወንጌል ቃል በማሰብ የማቴዎስ ወንጌል ምዕራፍ 19 ከቁጥር 29። ከዚህ በኋላ አንድ ባህታዊ አያት። እርሱም ምን አመጣሽ? ለኔ እንቅፋት ልትሆኝ መጣሽን? አላት። አሁንም ፈጥነሽ ሂጂ እንደዚህ ብሎ ተቆጣት። ዓለምን ንቄ መጣሁ እንጂ አንተን ላስት አልመጣሁም። አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ አለችው። በዚያን ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው በዓለም የታወቀ ብዙ ነፍሳትን ከሲኦል የሚያወጣ ትወልጃለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስትናም የፈጣሪ ፍቃድ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀንም በኋላ ጸንሳ ደምግባቱ ያማረ ልጅን ወለደች። 40 ቀንም ሲሆነው ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ስሙንም ሀብተ ማርያም ብሎ ሰየመው። ሕፃኑም ጥቂት ካደገ በኋላ ቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሀብተ ማርያም ይህች ጸሎት መልካም ናት፣ እኔም መርጫታለሁ ብሎ ሌሊቱን ሁሉ ይሰግድ ነበር። ከዚህ በኋላ አባቱ የበግ ጠባቂ ያደረገውና በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው እንብላ አሉት። የመጣበትን አላውቅምና አልበላም አላቸው። በቁጣ ዓይንም አዩት። እሸቱንም ከጨረሱ በኋላ ሀብተ ማርያም ታላቅ ዝናብ መጣ፣ የምንጠጋበት የለም፣ ቤታችን እንሂድ አለ። የሚታይ ደመናም የለም፣ እንዴት ይዘንባል አሉት። እኔ የማውቀውን አታውቁምና አላቸው። አልሰሙትም ነበር። እርሱም በጎችን ይዞ ወደ ቤቱ በገባ ጊዜ ታላቅ ዝናብና ነፋስ፣ መብረቅ፣ ነጎድጓድም ተሰማ። ታላቅ ዝናብም ሆነ፣ መሸሸጊያም አላገኙም። በሁለተኛም በጎቹን እየጠበቀ ሳለ አንድ የበግ እረኛ መጥቶ በትሩን ነጠቀውና ሄደ። በሕያው እግዚአብሔር ስም ምልሃለው በትሬን አትውሰድብኝ አለው። አልሰጥም አለው። ያን ጊዜ ያቀማኛውን በነፋስ ላይ ተቅበዝብዞ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ አለ። ሁሉም ሰዎች አይተው አደነቁ። ሀብተ ማርያም ሆይ ይቅር በለው አሉት። እርሱም እግዚአብሔር ሰቀለው እንጂ እኔ ምን አደረግኩ አለ። እግዚአብሔር ይቅር ይበለው አለ። ያን ጊዜም ወርዶ በእግዚአብሔር ፈቃድ በእግሩ ቆመ። ከእግሩ በታችም ሰገደ። ከዚህ በኋላም ሀብተ ማርያም ስለ አድባር ከምትባል ገዳም ገባ። መነኮሰም። ከመነኮሳት ተለይቶ ታላቅ ተጋድሎ ጀመረ። ከባህርም ገብቶ ይሰግድ ነበር። ያለ ሰንበትም ቀን እህል አይቀምስም ነበር። ከዚህ በኋላ እህል መብላትን ተወ። ምግቡም ቅጠል ሆኖ
ብዙ ተጋድሎንም በሰራ ጊዜ መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣና ሚካኤልና ገብርኤል የመላእክትን ማህበር ዙሪያውን ሆነው ያመሰግኑት ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። ከግርማውም የተነሳ ወድቆ እንደ በድን ሆነ። ጌታችንም በእጁ አንስቶ እፍ አለበትና ተጋድሎ በኢየሩሳሌም ሰማያዊት ተጻፈ አለው። የማቴዎስን የማርቆስን ወንጌል በምታነብ ጊዜ ከቅዱሳን ጋር የምትገናኝበት የብርሃን ሰረገላ ሰጠሁ፣ ወደ ኢየሩሳሌም የምትበርበት የእሳት ሰረገላን ሰጠሁ አለው። ሁለተኛ ነገሥት ምዕራፍ 2 ከቁጥር 11። ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት ይሆን ዘንድ ትንሽ ቸነፈር ያዘው። ጌታችን ኢየሱስ ክርስቶስም ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለውና ከድካም ወደ ዕረፍት ልወስድህ መጣሁ፣ እነሆ 7 አክሊላትን ስለ በጎ ሥራ ሰጠሁ አለው። መታሰቢያህን ካደረጉ በጸሎትህ ከተማጸኑ የምታገባበት በውስጧ 5 የወርቅ አምዶች የተተከሉበት ሰጠሁ ላንተም አለው። ደግሞ የእሳት መስቀልን እንዲሁም የወርቅ ጫማን የብርሃን ልብስን ስውር የሆነ መና ሰጥሃለሁ ብሎ ይህን ቃል ኪዳን ከሰጠው በኋላ መላእክት በየነገዳቸው 99ኙ ሰራዊት ወዳጃችን ሀብተ ማርያም መላእክት በየነገዳቸው 99ኙ ሰራዊት ወዳጃችን ሀብተ ማርያም እያሉ ሰላም ላንተ ይሁን አሉት። ሀብተ ማርያም እግዚአብሔርን አመሰገነ። ጌታችን ኢየሱስ ክርስቶስም በአንድነቱ በሦስትነቱ ተገልጦ ታየውና ከመጥምቁ ዮሐንስ ሀገር ተጠግታ ያለች ከፀሐይ 7 እጅ የምታበራ ሀገርን ሰጠሁ፣ በራሴ ማልኩልህ አለው። በስምህም በጎ ሥራ ለሚሠራ በተለያየ መልኩ ይህን ቃል ኪዳን ሰጠሁ አለውና መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ሳመው። በዚያን ጊዜ ከፍቅሩ ብዛት የተነሳ ነፍሱ ከሥጋዋ ተለየች። ጌታችን ኢየሱስ ክርስቶስም ተቀብሎ አቅፎ ሳመው፣ ከእርሱ ጋርም አሳረገው። የአባታችን የአቡነ ሀብተ ማርያም ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ሐዋርያው ዲዲሞስ ቶማስን ነው። በ26 ቀን ዲዲሞስ የተባለው ሐዋርያ ቶማስ ይውላል። ጌታችን ኢየሱስ ክርስቶስ ሐዋርያትን ሲመርጥ ከተመረጡት አንዱ ቅዱስ ቶማስ ነው። ሄዳችሁም መንግሥተ ሰማያት ቀርባለችና ንስሐ ግቡ እያላችሁ አስተምሯቸው አላቸው። ድውያንን ፈውሱ፣ ሙታንንም አንሱ፣ በጸጋ ለምጻሞችንም አንጹ፣ አጋንንትንም አውጡ፣ ያለ ዋጋ የተሰጣችሁትንም ያለ ዋጋ ስጡ እንዳለ የማቴዎስ ወንጌል ምዕራፍ 10 ከቁጥር 8። ህንደኬ ወደምትባል ሀገር ገብቶ ማስተማር ጀመረ። ወደ ህንደኬም የገባው እንደ ባሪያ ተሽጦ ነው። የሀገሪቱ ንጉሥ ጎንዶፎር፣ መኮንን ከንቲባ ሉኪዮስ ይባላል። በሀገሪቱም ገባና አበኒስ የሚባል የንጉሡ ቢትወደድ አገኘው። ወደ ንጉሥ ጎንዶፈር አቀረበውና አናጺ እንደሆነም ነገረው። ንጉሡም ስለሚሠራው ሥራ ጠየቀው። ቅዱስ ቶማስም እንዲህ ብሎ ለንጉሡ መለሰለት። ቀንበሮቹን፣ ሰረገላዎቹን፣ መርከቦቹን እንዲሁም ግንቦቹን እሰራለሁ አለው። ንጉሡም እጅግ ተደሰተና ቤተ መንግሥቱን እንዲሰራለት ከሚሻው ቦታ ወሰደውና በምን ወር ትሰራልኛለህ አለው። ቶማስም በኅዳር ወር በዚያ ጀምሮ በሚያዝያ ወር ጨርሳለሁ አለው። ንጉሡም አደነቀ። ከዚህ በኋላም
ንጉሡ ለማሰሪያ የሚሆነውን ገንዘብ ሰጠውና ቶማስም ተቀብሎ ወደ ቤቱ ሄደ። ለድሆችና ለምስኪኖች መጸወተውና ለንጉሡ ሕንፃው አልቆ ጣሪያው ቀርቷል ብሎ ላከበት። ንጉሡም ብዙ ገንዘብ ላከለት። ቶማስም እንደ ልማዱ መጸወተውና ከዚህ በኋላ ንጉሡ ከዘመቻው በተመለሰ ጊዜ ስለ ሕንፃው ጠየቀ። ምንም እንዳልተሰራ ተነገረው። እጅግም ተቆጣ። ቶማስንም አስመጣው፣ ከአበኒስ ጋር አሰረው። በዚያም ሌሊት የንጉሡ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነፍሱን ተመሳሳይ የሌለው በወርቅና በዕንቁ የተሰራ ቤትን አሳዩት። ጋዶንም ይህ ቤት የማን ነው አላቸው። መላእክትም ቶማስ ለንጉሡ የሰራለት ነው አሉት። ከዚህ በኋላ ከሞት ተነስቶ ጋዶንም ያየውን ሁሉ ለወንድሙ ለጎንዶፎር ነገረው። ያን ጊዜ ወደ እስር ቤት ሮጡ። ቅዱስ ቶማስንም አበኒስንም ከእስር ቤት አስወጧቸው። ለቶማስም ሰገዱለት። የሀገር ሰዎችም ሁሉ ከንጉሡ ጋር አመኑ። ቅዱስ ቁርባንንም አቆረባቸውና ባረካቸው። ንጉሡም ለጊዜው አምኖ በኋላ ካደና ቅዱስ ቶማስን ቆዳውን ገፈፈውና ቆዳውን አቅማዳ ሰፍቶ ውስጡን አሸዋ ሞልቶ አሸከመውና በገበያ እያዞረ እርሱን ያየ ይቀጣ እያለ ተናገረ። የባሪያዎችንም ሰውነት ለሰማይ ወፎች የጻድቃንህንም ሥጋ ለምድር አራዊት መብል አደረጉ እንዳለ መዝሙረኛው ዳዊት በመዝሙር 78ቱ ሥጋችሁን የሚገሉትን አትፍሯቸው ነፍሳችሁንም ሊገሏት አይችሉምና እንዳለ የማቴዎስ ወንጌል ምዕራፍ 10 ከቁጥር 28። ከዚህ በኋላ በሰውነቱ ላይ ጨው ነስንሶ አስተኝቶ ለበግ ሰጠው። በጎችም ጨው አላቸውና ሥጋውን ግጠው በሉት፣ አጥንቱንም አስቀሩት። የንጉሡ ሚስት አርሳንያ ትባላለች። ቅዱስ ቶማስን ባየችው ጊዜ ደንግጣ ሞተች። ቶማስም ከሞት ባስነሳት ሰዓት ታምናለህ አለው። አምናለሁም አለ። አቅማዳውንም ጫነበት። ፈጥናም ተነሳች። እንዲሁም እያደረገ ብዙ ሙታኖችን የተቀበሩትንም እንዲሁም ያልተቀበሩትንም አቅማዳውን ሲጭንባቸው ይነሱ ነበር። ድውያኑም ይፈወሱ ነበር። ድውያን እንዲፈወሱ ሙታንንም እንዲያስነሱ ሥልጣንን ሰጣቸው እንዳለ የማርቆስ ወንጌል ምዕራፍ 3 ከቁጥር 15። ከዚህ በኋላ የእረፍት ጊዜው ደረሰና ጌታችን ኢየሱስ ክርስቶስ ከአእላፍት መላእክት ጋር ወደዚያ ወረደና ወዳጄ ቶማስ ሆይ በስምህ ለተራበ እንዲሁ ላበላ፣ ለተጠማም ላጠጣ፣ ለተራቆተ ላለበሰ፣ መጽሐፈ ገድልህን ለጻፈ እንዲሁም ያስነበበ እንዲሁም ላነበበ የሚፈልገውን እሰጠዋለሁ ብሎ የምህረት ቃል ኪዳን ሰጠውና በጦር ወግተው ገለውታል። እረፍቱም ግንቦት 26 ቀን ነው። የአባታችን የሐዋርያው ዲዲሞስ ቶማስ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከእኛ ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።